አንዳንዶቹ በ30 ዓመታቸው ይነቃሉ፣ አንዳንዶቹ ደግሞ በ18 ዓመታቸው ይነቃሉ። አንዳንዶቹ ደግሞ ከነጭራሹ መንቃት የሚባለውን ነገር ፈጽመው ማያውቁም አሉ። የልጅነት ጊዜያችን አልፏል የሁላችንም። ጧት ተነሱ፣ ብሉ፣ ጠጡ፣ ጸሎት አድርጉ፣ ክላስ ሂዱ እንዲህ የሚልን ሰው ማንም የለም። እኛ ያደግን ሰዎች ነን። ለራሳችንን መቆም ያለብን። አራቱን የህይወት ህጎች ልታሟላ ግድ ይላል። ለነፍስህ ዲፕ ጸሎት ያስፈልጋል። ለአይምሮ ዕውቀት ማንበብ ያስፈልጋል። ለሰውነትህ ደግሞ ጥሩ መመገብ ያስፈልጋል። እነዚህ ነገሮች አጣምረህ ለመያዝ ገንዘብ ያስፈልጋል። እነዚህን አራት ነገሮች ለመጠቀም ደግሞ ትክክለኛውን ካራክተር ወይንም ደግሞ ትክክለኛውን የህይወት ገጸ ባህሪ ልትጫወተው ይገባል። መንበርከክ ሄደህም ቢሆን ቧጥጠህም ቢሆን እነዚህ ነገሮች ልታስተካክላቸው ግድ ይላል።